ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ በሰት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሉሉ ዩቲዩብን ቤተሰብን ተቀላቀሉ። እህቶቼ እንዴት ናችሁ? ደህና ናችሁ ወይ? እስኪ ላይክ እያደረጋችሁልኝ ቻናሌ እንግዲህ ሌሎችም ጋር ተደራሽ እንዲሆንልኝ ላይክ አድርጉልኝ በቅንነት ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። በተለይ ደግሞ ጆርዳን ሀገር ያላችሁ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንግዲህ በዚህን ሳምንት ውስጥ ነፍስ ውጪ ነፍስ ግቢ ውስጥ ናቸው። አብዛኛው በጭንቀት ነው ያለው። እንደሚታወቀው እንግዲህ ኢራቅና እስራኤል ሀገር በአሁን ላይ ጦርነት ላይ ነው ያሉት። እንግዲህ ጆርዳን ሀገር ደግሞ መሀል ላይ ናት። እሳት ባናታችን ላይ እየተወረወረ ምናምን ስናይ ያው ብዙ ነገር ጭንቀት ምናምን ይኖራል። በዚህ አጋጣሚ እህቶቼ አትፍሩ። ጆርዳን ሀገር ከየትኛውም ሀገር ጋር ጥል ያላት አይመስለኝም። እስካሁን ሰላም ነው፣ እግዚአብሔር ይመስገን። ግን ያው የተለያዩ ድምጾችና ባናታችን ላይ የሚወረወሩትን እሳቶች ምናምን ስታዩ ትንሽ ሊያስፈራ ይችላል። እና አትፍሩ ነው የምላችሁ። እግዚአብሔር ከኛ ጋር ነው። አትፍሩ፣ ጸልዩ። እንግዲህ ምንም ማድረግ አይቻልም። እኛ ጋር ብቻ አይደለም ጦርነት ያለው፣ በየትኛውም ሀገር ሰላም የለም አሁን ላይ እና እኔ የትኛውም ሀገር ደጋፊ አይደለሁም። ግን እዚሽ ምድር ላይ 1000 ዓመት ለማንኖርባት ምድር ላይ እንደዚህ መሆን አንዳንዴ በጣም ያሳዝናል። እግዚአብሔር የፈጠራትን ነፍስ የሰው ልጅ ሲያጠፋ ደግሞ መልሶ ያሳዝናል። እና እኔ እኮ አሰብኩት እንደዚህ ኢትዮጵያ ውስጥ ይህን ያህል እሳት ተወርውሮ ቢሆን ኖሮ እንዴት ነበር የምንሆነው? እውነትን ተርፍ ነበር እላለሁኝ አንዳንዴ። እውነቴን ነው የምላችሁ። እሳቱን እያየሁኝ ያላሰብኩት ነገር የለም። እንግዲህ ይህን ሰሞን ደግሞ በጣም በቃ የተለያዩ ድምጾችም እንግዲህ በሚለቀቁበት ሰዓት አትፍሩ፣ እንደ ማስጠንቀቂያ ነው ድምጾቹን እንትን የሚሉትና እንግዲህ እግዚአብሔር ከኛ ጋር ይሁን እንጂ ሌላ ምን ይባላል ብላችሁ፣ እውነቴን ነው የምላችሁ። የዓለም መጨረሻ እየደረሰ ይሁን እኔ እንጃ። እውነቴን ነው የምላችሁ። በጣም ያሳዝናል። እንግዲህ የሰው ልጅ እንደዚህ ሲጣላ 1000 ዓመት ለማንኖርባት ምድር እንደዚህ መፋጨት በጣም ነው የሚያሳዝነው አንዳንዴ እና በዚህ አጋጣሚ በቃ አትፍሩ እህቶቼ፣ ጸልዩ። እውነቴን ነው የምላችሁ፣ ጸልዩ በያላችሁበት። ሰው ሀገር መጥቶ ብዙ ነገር አለ እና በእውነት እሳት እንደዚህ አናታችን ላይ ሲሄድንማ እውነቴን ነው እያየሁኝ ያላሰብኩት ነገር የለም እና አትፍሩ። ያው እዚህ ሀገር ላይ እንኳን ምንም የተፈጠረ ነገር የለም። ግን አንዳንዴ ስታዩ ምኑን ስታዩ እውነት ያስፈራል። የዛሬ ዓመትም እንደዚህ ነበር፣ አሁንም ተደገመ ማለት ነው እና አይዟችሁ፣ አትፍሩ ነው የምላችሁ። ራሳችሁን ጠብቁ። እግዚአብሔር እንግዲህ ኑሩ ካለን እንኖራለን። እውነቴን ነው የምላችሁ። ቀናችን ከደረሰ እንግዲህ እኛ ምንም ብናደርግ ማምለጥም አንችልም እና በዚህ አጋጣሚ ጸልዩ፣ ለሀገራችንም ጸልዩ፣ ለራሳችሁም ለቤተሰቦቻችሁም ጸልዩ። አትፍሩ። እዚህ ሀገር ላይ እስካሁን ምንም ነገር የለም። እንግዲህ ጆርዳን ከየትኛውም ሀገር ጋር ጥል ያላት አይመስለኝም እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሉሉ ዩቲዩብ ቤተሰብ ተቀላቀሉ። በያላችሁበት ሰላማችሁ ብዝት ይበልልኝ። ራሳችሁን